ፍቅረኛ ይጨቃጨቀኛል አለችኝ። የኔ ቆንጆ የሚጨቃጨቅሽ ወንድ ከሆነ ያፈቅርሻል ማለት ነው። ምክንያቱም ይሄንን አስተካኪ፣ ስትሳሳቺ ይሄንን ጥሩ አይደለም፣ ይሄ መንገድ አይመቸኝም፣ ይሄ ነገር አስተካኪ የሚልሽ ነገር ከሆነ ስለሚያፈቅርሽ ነው። ምክንያቱም ወንድ ልጅ ዛሬን አንቺን ማረም ይፈልጋል፣ ከስተቶችሽን እንዲያስተካክልሽ ይፈልጋል። ነገ ያንን ስተት ይዘሽ ወደ ህይወቱ እንዳትገቢ ስለሚፈልግ ዛሬን አንቺን ማስተካከል ስለሚፈልግ ነው። እኛ ሴቶች ብዙ ጊዜ እንደዛ ሲሉን እንደ ጭቅጭቅ አድርገን እንቆጥረዋለን። ግን ደግሞ ስለሚፈልግሽ ነው እንጂ የሚቆጣጠርሽ ወይ የሚጨቀጭቅሽ የማይፈልግሽ ነገር ከሆነ እመኝን ቼክ አያደርግሽም። ስተቶችሽ እያየ ራሱ ምንም ላይልሽ ይችላል የማያፈቅርሽ ወንድ። የሚያፈቅርሽ ወንድ ግን ስተቶችሽን ሲያይ ዝም ብሎ ማለፍ አይችልም፣ ያስተካክልሻል። ምክንያቱም ነገ የኔ ናት ግራ ጎን ያደርጋታለሁ ብሎ ስለሚያስብሽ ነው የሚጨቃጨቅሽ። ጭቅጭቅ ማለት ደግሞ ይሄ በፍቅር ዙሪያ ማለት ነው፣ የሌላ ነገር ጭቅጭቅ አይደለም። ተጨቃጫቂ ወንዶች አፍቃሪ ወንዶች ናቸው። ስለሚያፈቅሩ ነው የሚጨቃጨቁን፣ ከስተቶቻችን የሚያስተካክሉን። ስለዚህ ከተመቻችሁ ላይክ አድርጉት። አመሰግናለሁ።